የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 17። ፈሪሳውያንና ሰዱቃውያንም ቀርበው ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት። እርሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልጧል፣ ብራ ይሆናል ትላላችሁ። ማለዳም ሰማዩ ደምኗል፣ ዛሬ ይዘንባል ትላላችሁ። የሰማዩን ፊት መለየት ታውቃችሁ የዘመኑን ምልክት ማየት ለምን አትችሉም? ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነቢዩ ዮናስ ምልክት በቀር ምልክት አይሰጥም። እንደረዳው ምልክት ስጠን አሉ፣ ምልክት አይሰጣችሁም ብሏቸው ሄደ ነው የሚለው። ደቀ መዛሙርቱም ወደ ማዶ በመጡ ጊዜ እንጀራ መያዝን ረሱ። ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ አላቸው። እነርሱም እንጀራ ባንይዝ ነው ብለው እርስ በራሳቸው ተነጋገሩ። ኢየሱስም አውቆ እንዲህ አላቸው፣ እናንተ እምነት የጎደላችሁ እንጀራ ስላልያዝን ነው ብላችሁ እርስ በራሳችሁ ትነጋገራላችሁ። ገና አታስተውሉምን? ለ5,000 እንጀራ ስንት መሶብ እንዳነሳችሁ ትዝ አይላችሁም? ከፈሪሳውያንና ከሰዱቃውያን እርሾ እንድትጠነቀቁ ብዬ ስለ እንጀራ እንዳልተናገርኋችሁ እንዴት አታስተውሉም? እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠነቀቁ እንዳልነገራቸው ያን ያስተዋሉ። እስከዚያን ጊዜ ምን ሆነው ነበር? በራሳቸው ፍልስፍና ውስጥ ሄደው ማለት ነው። እነርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። እርሱም መልሶ እንዲህ አለው፣ የዮናና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም አልገለጠልህም። አንተ ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያት መክፈቻዎችን እሰጥሃለሁ። በምድር የምታስረው ሁሉ በሰማያትም የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱ አዘዛቸው። እነሱ ግን በይበልጥ አብዝተው ይናገራሉ። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ሄድ ዘንድ ከሽማግሌዎችና ከካህናቶች አለቆችም ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ባያስተውሉም ማለት ነው። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምን? እንቅፋት ሆንህብኝ አለው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣
ስለኔ ነፍሱን የሚያጠፋ ሁሉ ያገኛታል። ያን ጊዜም ለሁሉም እንደ ሥራው ከፍለዋለሁ። እውነት እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያይ ድረስ እዚህ ከቆሙት ሞትን የማይቀምሱ አሉ። ምዕራፍ 17 ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለውጦ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። ሙሴና ኤልያስ ከእርሱ ጋር ሲነጋገሩ አዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱንም ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩ አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንም አላዩም።